በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። Marshall
አባቴ ይለይብኛል ሚካኤል ይለይብኛል በክንፎ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፎ አሳድሮ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በቤቱ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አረሳብኝ እርሶ አትርሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን። ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን በመንፈሴ እንዳልዝል አጠገቤ አይርቅም ያሳደገኝ ሚካኤል ሚካኤል እኔም ቀና ይሆን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማሬ ኢትዮጵያን የሚጠቅም ሕይወት የሚሰጥ ያድርግልን። ለእኛ አሳፍሮ ደግሞ ለዚህ ያደረሰልን አባታችን እግዚአብሔር ዕድሜያቸውን ያርዝምልን። ኋላም ደግሞ ረፍት አይቀርም በገነት ያኖርልን። ለእኛም የደስታ የሆነልን ሰላም የሆነልን እግዚአብሔር በሰማያት ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ መስቀል ሞዐ ወተሞዐ ኃይለ መስቀሉ አብርሃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ክቡር አባታችን የልማና ደንሳ ወረዳ ቤተ ክህነት ዋና ስራ አስኪያጅ መልአከ ሕይወት መልአክ መሐሪ እንዲሁም የዚህ ታላቅ ቤተ መቅደስ የበላይ ጠባቂ ሊቀ ኅሩይ መልአከ ምሕረት ዳኛው ታደሰ እንዲሁም በባህር ዳር ዙሪያ የሰላማዊ ቅድስት ማርያም ቤተ ክርስቲያን የሂሳብ ሰራተኛ ኃላፊ መኩሪያ ትጉሃን ማንዴ እንዲሁም ሊቃውንተ ቤተ ክርስቲያን በየማዕረጋቸው የምታገለግሉ ከቅርብም ከሩቅም የመጣችሁ አጌተ እግዚአብሔር ካህናት አባቶች፣ ልኡካነ ምስጢር ዲያቆናት ወንድሞች፣ ምእመናን ወምእመናት አባቶች፣ እናቶች ሰላም እግዚአብሔር ያልተለያችሁ ሕፃናትን ሳትቀሩ በኃያሉ በገናናው በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እስከ ሰዓት እንደምን ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እዚህ የነበረ አንደበታችንን ለምስጋና ያከናወነ ልዑለ ባሕርይ ጌታችን አምላካችን መድኃኒታችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ይህን ካል እንግዲህ በምታዩት ደረጃ ይህንን ጽላት ክቡር አባታችን በኩረ ምእመናን አስፋው በላይ የሚባሉ የማታውቃቸውን የምታውቃቸውን ስለምትኖሩ በባህር ዳር የሚኖሩ ታላቅ አዛውንት ናቸው። ሌትም ቀንም ያለ እንቅልፍ ሰላማቸውን አጥተው ይህን የሚካኤል ጽላት ከጻድቁ ጋር ለማስቀመጥ ለ2 ዓመት ከዚያም በላይ ብዙ ጥረት ሲያደርጉ የቆዩ አባት ናቸው። ዛሬ ከመካከላችን እንግዲህ እንደዚህ ፈቃድ አልተገኙም። ትንሽ ደከም ብለውብናል። በጊዜ ጸጋ በሌላ ነገር ሳይሆን እሳቸውን በእውነት ዘመናቸውን ይባርክ እያል ይህንን ጽላት ወደዚህ ወደ ክብር ቦታ እንደዚህ ፈቃድ ገብቶልናል። በዛሬው ዕለት ያው ፕሮግራም አብረን ስናደርግ እንደ ክለባል ፕሮግራም የምናደርገው ፕሮግራማችንን ሊቃውንተ ቤተ ክርስቲያን ውስጥ ያለው ስርዓታቸውን ሳይጨርሱ ኳርተው ነው ወደዚህ ያመጡ። ልክ ስርዓታቸውን እንደጨረሱ ወደዚህ ያመጡልንና ወረን ያቀርቡልናል ማለት ነው። እስከዚያ ድረስ ያው የተለመደውን ወንጌሉን የሚያስተምሩን ቅድም መግቢያ ላይ እንደነገርኳችሁ የልማና ደንሳ ወረዳ ቤተ ክህነት ዋና አስተዳዳሪ የሆኑት መልአከ ሕይወት መልአክ ናቸው። እርሳቸው የሚናገሩበትን አንደበት እኛም የምንሰማበትን እዝነ ልቦና ለሁላችንም ፈጣሪ ያድለን። መድረኩን ማባል ነው። መግባታችሁ ከውጭ ያላችሁ በር ላይ መቆም የተከለከለ ነው እና ወይ ግቡ ወይ ውጡ። እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አደራችሁ? እጃችሁን ተመሰሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአንዴ እህቶችና እናቶች አማሩ በስመ አብ ለባትሉ አቁም እናታ ወንድሞ
አባቶቻችን አማት ምስኪና ጠፋችሁ ከኔ ጋር በጋራ ከተሳችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት የቤተ ክርስቲያናችን የገዳማችን የበላይ ጠባቂ ክቡር አባታችን መልአከ ምሕረት ቀሲስ የዚህ ታላቅ ገዳም ዋና አስተዳዳሪ፣ በኩረ ትጉሃን አባቶች ሊቃውንተ ቤተ ክርስቲያን ስማችሁን የጠራሁትም ያልጠራሁት በእግዚአብሔር ስም ሰላምታ ሰላም እላችኋለሁ። ምዕመናትን እንዲሁም ሕፃናትን ጨምሮ እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ደርሳችኋል? እርገጥ እኮ ነው። አጨብጭቡ እንጂ አንዴ በጣም ሁለት አድርጉት። ሁለትነት የኦርቶዶክስ ጠባይ አይደለምና ሶስትነት ነው። መልካም ጸጋውን ያልብሳችሁ። ደማቅ ዜማ የሚል ርዕስ ይኖረና ትር ያለ ጊዜ ብቻ መነጋገር። ደማቅ ዜማ ከኔ ጋር በመስኪ ደማቅ ዜማ ቃሉን የተናገረልን ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። አብይ ዜማ ተሰማ በሰማይ መላእክት ላይ ዘያርግ ወልድ በመኖሩ ብሎ አባታችን ሊቁ ኢትዮጵያ ያፈራችው ኢትዮጵያ ያበቀለችው አክሱም አካባቢ የተወለደው ቅዱስ ያሬድ ነው። የተነገረበት ሰዓቱ በ552 ዓመተ ምህረት አካባቢ ነው ቅዱስ ያሬድ የተናገረው። ጌታችን ያረገ እንግዲህ ያው 33 ከሙታን ከተነሳ በኋላ 40ኛው ቀን ስለሆነ ታሪኩ ባይገናኝም ዘመን ቢያረርቀውም ወደ ኋላ በምስጢር ብሎ ቅዱስ ያሬድ ተናግሮልናልና የቅዱስ ያሬድ በረከት የአባታችን የቅዱስ ያሬድ በረከት ከኛ ጋር ይሁን። እንግዲህ ተወለደ ለማለት ተጸነሰ ማለት አስፈላጊ ነው። ተጠመቀ ለማለት ተወለደ ማለት አስፈላጊ ነው። ጾመ ለማለት ዞረ አስተማረ ማለት አስፈላጊ ነው። ተሰቀለ ለማለትም ጾሞ ጸልዮ ብለን መተረክ የግድ ነው። ሞተ ለማለት ተሰቀለ ማለት አስፈላጊ ነው። አረገ ለማለት ደግሞ ተነስቷል የሚል ታሪክ ይዘን ነው መጣ። ነገር ግን ይህ ሁሉ ታሪክ በአንድ መድረክ ተናግረን ቀርቶ ዘላለማችን ሙሉ ብናስተምረው ስለሚያል እግዚአብሔር የፈቀደልን ቅንጭብ እያደረግን እንመማራለን። ርዕሳችን ምንድን ነው? ግን ያባቸው ደማቅ ረስታችሁታል። እንግዲህ ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገበት ቀን ነው እና መጀመሪያ የሰው ልጅ ምክንያቱ የሰው ልጅ ነው። የሰው ልጅ በደለ፣ የሰው ልጅ አጠፋ፣ ከእግዚአብሔር ጋር ተጣላ። በዛ ምክንያት እግዚአብሔር ወልድ ወደዚህ ዓለም መጥቶ የድንግል ማርያምን ስጋ ለብሶ የእኛን ስጋ ማለት ነው ከድንግል ማርያም ነፍስና ስጋ ነስቶ ሰው ሆኖ ተወለደ። እንደኛ በበህቅ ደቂቃ በየጥቂቱ እያደገ 30 ዓመት ሲሞላው ተጠመቀ ማለት ነው። ይወዳል ታሪኩ የተወለደበት የተጠመቀበት በጣም ሰፊ ነው፣ ግን ለማሳጠር ከዛ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይሆን ሲያድር ቀጥታ ወደ ቆሮንቶስ ገዳም ገባና ጾም ጸሎት ጀመረ። እዛ ሳይበላ ሳይጠጣ ከዘረጋ ሳያጥፍ ካጠፈ ሳይዘረጋ 40 ቀን 40 ሌሊት ጌታችን አምላካችን ጾመ። ከዚህ በኋላ ከጾሙ ሲወጣ ቀጥታ ወደ ሰርግ ቤት ሄደ። በቃና ዘገሊላ አመሳለስ ተለት ከካም ኮነ በቃና ዘገሊላ ምንለው በዚህ በቅዱስ ዮሐንስ ወንጌል። ከዛ በኋላ ወደ ሰርግ ቤት እንደሄደ ሰርግ ቤት ተገኝቶ የበዛው ሰርግ ቤት የጎደለው ሞተ። ሀፍረት አስወግዶ ሽሙጥ አስወግዶ ሚዜዎችንና ሙሽሮችን እንዲሁም ቤተሰቦችን ወላጆችን አስደስቶ ከዛ በኋላ ማስተማር ጀመረ ማለት ነው። እና እንዲህ እየሆነ እያስተማረ ሲሄድ ጸሐፍት ፈሪሳውያን የሚባሉ አሉ። በዛ ዘመን ስርዓታቸውን ወጋቸውን የሚያጠብቁ
የሚያጠቁ ስርዓት የሚጠነቅቁ በስሙ አባትን ብለው የአባትነት ጸባይ የሌላቸው ማለት ነው። ካህኑ የካህንነት ጸባይ የማይታይባቸው አባቶች ነበሩና እነሱ ክርስቶስን ለመስቀል አሳደዱ፣ ፈለጉ፣ ምክንያት ሁሉ ሻቱለት። ከዚህ በኋላ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው ወደዚህ ዓለም ሊሞት ሊሰቀል የሰው ልጅ ሊያድን ዋጋ ሊከፍል ነውና በዕለተ ዓርብ መስቀል ላይ ራቁቱን ቃተተ፣ ራቁቱን ዋለ፣ ስጋው ተቆረሰ፣ አጥንቱ ተቆጠረ፣ ደሙ ፈሰሰ። ስርዓትን ሁሉ ሰርቶ ጨርሶ ይህን ካደረገ በኋላ አንተ ምትቀድሞ ለአዳም በውሃው ሰገነት አለው። ያን ሽፍታውን ፈያታዊ ዘየማንን አንተ ወደ መንግሥተ ሰማያት ቀድመህ ትገባለህ፣ መሐሪው አምላክ አንተ ቀድመህ ትገባለህ አለው። ከነ አብርሃም በፊት ከነ ይስሐቅ በፊት ደግ መልካም ስራ ከሰሩት ከይስሐቅ ከአብርሃም ከያዕቆብ ከአባቶቻችን ከነ ሙሴ ከነ ከነዓን ከነ ኖህ ፈያታዊ ዘየማንን ግባ ወደ መንግሥተ ሰማያት ፈቅጄልሃለሁ አለና መንግሥተ ሰማያትን በደሙ ማኅተም እንዲገባ ፈቅዶ ላከው ማለት ነው። እንዲህ እየሆነ ሄደና እንግዲህ ዓርብ ከ6 እስከ 9 ሰዓት ያለውን ታሪክ ታውቁታላችሁ። ጌታችን አምላካችን ሞተ፣ ተቀበረ። ሞተ ተቀበረ ለማመን ሰው ሆኗል ማለት የማመን ግዴታ። ሰው ያልሆነ ነገር አይሞትም፣ መለኮት አይሞትም። ነገር ግን አምላክ ሰውነትን ተላብሶ ስለነበር የሰውን ስጋ የሰውን ነፍስ ይዞ ስለነበረ ሞተ። በልቷል፣ ጠጥቷል። በድፍረት ነው የምንናገረው። እንደኛ አልበልቷል፣ እንደኛ ጠጥቷል፣ እንደኛ ታሟል፣ እንደኛ ደክሟል፣ ፈርቷል፣ ተጨንቋል ሁሉ። ይሄ የሆነው ግን በመለኮት ባህሪ ሳይሆን በስጋዊ ባህሪው ይሄን ሆኗል። ከዚህ በኋላ በመቃብር እኔ ጠላቶች ጸሐፍት ፈሪሳውያን የአይሁድ ሸንጎ በሙሉ በክርስቶስ ላይ ፈርዶ ከተቀበረ በኋላ መቃብሩ እንዲጠበቅ አደረጉ። በሮማውያን ወታደሮች እንዲጠበቋል። በዛ መካከል እንግዲህ ክርስቶስ አምላካችን መድኃኒታችን ኃይሉን አሳየና መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ብድግ አለ በራሱ ስልጣን። ወተንሥአ በኃይለ ዚአሁ በስልጣን አወሩ እያለ ምን በዚህ ማንም ሳያግዘው አልዓዛር ቢነሳ አስነሽ ያሸዋል። ወልደ መበለት ቢነሳ አቢታ ብትነሳ አስነሽ ያሸዋል። ተነስ የሚል ይሄን አድርግ የሚል ያሸዋል። አምላክ ግን ማንም ሳያግዘው ማንም ሳይረዳው በራሱ ስልጣን አፈረ። ወተንሥአ እግዚአብሔር ከመ አያለ ጠላ የወይን ጠጅ ጠጥቶ ተጎጅቶ ትንሽ ሞቅ ብሎት እንደተኛ ጎረምሳ ነካ ሲያረጉት ዘራጉ እንደሚነሳው አምላካችን ይገረ ያንን ትልቅ ደንጋ ማለት ያንከባለው የማይችለውን ደንጋ መቃብሩን ገጥሞታል። አይሁድ መቃብሩ ተገጥሟል፣ ይጠበቃል። ሰው ማመን ቀብሮ ነው ይላል ያገሪቱ። አዎ የተቀበረ ሰው ይታመናል። ድግም ይነሳል ተብሎ አይታሰብም ማለት ነው። ከዚህ በኋላ ጠላት ይሆናል ተብሎ አይታሰብም። የተቀበረ ሰው፣ የታሰረ ሰው፣ የተገነዘ ሰው አልቅሰን ድል በልተንለት ፍታት ፈተንለት ቀብረ ነው የተለየ የሄድን ሰው ታማኝ ነው። ከዚህ በኋላ ጠላት ይሆነኛል ብሎ ስጋት ስለማያመጣ። ነገር ግን ጸሐፍት ፈሪሳውያን ሰው ቀብረውት እንኳን አላምናሉ። ትልቅ ድንጋይ ገጥሞበት አላምናሉ። በጭካኔ አሁንም ከመቃብሩን ያስጠብቁ ጀመር። ከዛ በኋላ እንግዲህ ክርስቶስ ሲነሳ ያየ የለም የሰማ የለም። እኒህ ወታደሮች አንቀላፍተው ነበር እና መጨረሻ ላይ ጸሐፍት ፈሪሳውያን መጥተው ሲጠይቁ የተደ ሲባል ተነስቷል ማለት አሳፈራቸው። አዎ ወንድማችን ጓደኛችን አጠገባችን ያለው ሰው ከምድር ሲነሳ ከወደቀበት ሲነሳ ሲበረታ ታሪኩን የተነሳበትን የደረሰበትን ለመናገር እንደምናፈር ሁሉ ጸሐፍት ፈሪሳውያንን የክርስቶስን መነሳት በሌላ ነገር በአማራ ነገር መሸፈን ፈለጉ፣ በቆሻሻ መድፈን ፈለጉ። ነገር ግን እነሱ ቢደፍሩ ሊሆን አልቻለም። መጽሐፍ ማርያም መግደላዊት በጸባሃ መቃብር እሑድ ጠዋት ማርያም መግደላዊት መጣች እየሮጠች ጌታ የት አለ ስትል ታላቁ መልአክ ቅዱስ ሚካኤል አሁን ዛሬ ይዘን ይመጣል። ታላቁ መልአክ ቅዱስ ገብርኤል አሁን ሊባርክ ዘራውን ቅዱስ አቤትን ይናላደን ሊባርክ ታላቁ ቅዱስ ሚካኤል ዛሬ መጥቷል። የጌታን ትንሣኤ የመሰከረው ትልቁ ገናናው ቅዱስ ሚካኤል አሁን የለም ተነስቷል አላት። ለምን ሕያውን ከሙታን ጋር ትፈልጊያለሽ? ጌታ እኮ ተነስቷል እንደተናገረ በገሊላ ይቀድማችኋል ሂዱ በዛ ፈልጉት አለ እና እንዲህ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ከሞት ትንሣኤ በኋላ 3 ጊዜ ለሐዋርያቶቹ ተገልጿል። ስርዓትን አስተምሯል፣ ኪዳንን አስተምሯል፣
አብሯቸው በልቷል። ባህረ ጥብርያዶስ አሳ ጠብሶ እሳት አንድዶ አሳ ጠብሶ አብልቷቸዋል። ሀዘናቸው አጽናንቷቸው አረጋግቷቸው ከተጎዱበት ልባቸው ከተሰበረበት በተዘጋ ቤት ቁጭ ብለው እያለቀሱ እያዘኑ እየተከዙ በነበሩበት ሰዓት ሰላም ለኩልክሙ ሰላም ለእናንተ ይሁን። ለምን ታዝናላችሁ? የማታስተውሉ ከሆናችሁ ነው። ነቢያት ተናግረዋል። ሱባዔ ተቆጥሯል። ትንቢት ተነግሯል። እኔ እንደምነሳ አሁንም ማመን ጎድሏችኋል፣ እመኑ፣ ፍርሃታችሁን አስወግዱ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ክብር ካጎናጸፈ በኋላ ዲያብሎስን ከቀጠቀጠ በኋላ ሰይጣንን ከሰበረ በኋላ ወሰበረ ዋተብርት አለለ መቃብርን ከነ ግልስልሱ ካጸዳ በኋላ ሰይጣንን ከነ ኮተቱ ካስወገደ በኋላ ዲያብሎስን ከነ ሰራዊቱ ካጠፋ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት ለተማሪዎቹ ለወዳጆቹ ተገልጿል። አሁንም የማመን ጉድለት ስለነበረባቸው በጥብርያዶስ ባህር አካባቢ እርቧቸው አሳ ሊያጠምዱ ሲደክሙ ሲወጡ ሲወርዱ ሲታገሉ አድረው አንድም አሳ ሳይያዝላቸው አድረው ሰራይነኩና ሌሊት ሙሉ ታገል ደከም፣ ነገር ግን አንድም የምንበላው አላገኘንም ብለው ተስፋ በቆረጡበት ሰዓት ጴጥሮስ መርበብትህን ወደ መርከቡ በስተቀኝ በኩል ጣል ብሎ አዘዘውና እዛ 153 አይደለም የሚቃወሙ 153 ድምድም ያለ ምንድነው ይባላል ስላልቆ አሳ ተይዞላቸው መጎተት መሳት ወስኒኑ ሲቦታ ለመርበብ እስከሚጎተት መሳብ እስከሚደክማቸው ድረስ አሳ ይዞ አስግሮላቸው በጋራ ዋቸው በልቶ ጠጥቶ ከዚህ በኋላ ኪዳንን አስተምሯቸው ስራ ሰርቶላቸው ኦሪትን አጥንቶ በሐዲስ ኪዳን አድሶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አርጓል እና ሐዋርያው ቅዱስ ሉቃስ ሲመዘግብልን በዚህ በምዕራፍ 24 ቁጥር 50 ላይ ወንዞ አውጥሮ አፋ እስከ ቢታንያ ወሳዲሁ አንመለላይ ነው አልኩ። ከዛ ቢታንያ ከሚባል መንደር አወጣቸውና ወደ ደብረ ዘይት ወሰዳቸው። ጌታችን ያስተምርበት የነበረ ቦታ፣ ለትምህርት ይመረጥ የነበረ ቦታ፣ ለጸሎት ይመረጥ የነበረ ቦታ ጌቴሴማኒና ደብረ ዘይት አካባቢ ነው። ለታምራት ይመረጥ የነበረ ቦታ፣ ለታምራት፣ ለትምህርት፣ ለመልካም ስራ፣ ለመስዋዕት፣ ለቅዳሴ የሚመረጥ ቦታ አለ። የትኛውም ቦታ ላይ መስዋዕት አይሰዋም። ቤተክርስቲያንና ቤተክርስቲያን ብቻ ነው አደራሽ አይሰዋም ይመናል። ጸሎት የሚደርሰው በቤተ ክርስቲያን ነው። የትም ቦታ ጸሎት እግዚአብሔር አይሰማም ማለት አይደለም። ኖር የተሻለ የሚሆነው ተሰሚነት የሚኖረው በቤተ ክርስቲያን ቢሆን ያምራል። በመስዋዕት ቢፈጸም፣ በዕጣን ቢፈጸም፣ በቅዳሴ ቢፈጸም ጸሎት ሁሉ ያርጋል፣ የተሻለ ይሰብራል ማለት ነው እና ወንዘ ይባርኮሙ ተርሐቆሙ እየማረካቸው ቢታንያ ወንዞ ካስተማራቸው በኋላ ካረጋጋቸው በኋላ ካጽናናቸው በኋላ ከሰጽንሙ ተስፋ ሁላዊየ ተስፋ ሰጥቷቸው አረጋግቷቸው አበርትቷቸው ተስፋዬን መንፈሴን እስክልክላችሁ ድረስ ጠብቁ፣ በዚህ ኑሩ፣ ከዚህ እንዳትወጡ አዘዛቸው። በቤቱ ኑሩ ምዕመናን፣ በቤቱ ኑሩ ነው የተባሉ ሐዋርያት። እኛ የሐዋርያት ልጆች ነን። በቤቱ መኖር፣ በእምነት መኖር፣ በሃይማኖት መኖር፣ በሥጋ ወደሙ መኖር፣ በትሕትና መኖር፣ በፍቅር መኖር፣ በሰላም መኖር የኦርቶዶክሳዊ ጠባይ ነው። ከቤቱ ውጭ የሚወጣ ተኩላ ነው የሚበላው፣ አዳራሽ የሚሄድ ጥንቆላ ቤት የሚሄድ መተት ቤት የሚሄድ የኦርቶዶክስ ጠባይ አይደለም። የእኛ ጠባይ፣ የእኛ ትእዛዝ፣ የእኛ ዶግማ፣ የእኛ ቀኖና፣ የእኛ ስራ በቤቱ መኖር ነው። በቤቱ የኖረ ሥጋውን ይበላል፣ ደሙን ይጠጣል፣ ንስሐ ይቀበላል፣ ቅዳሴ ያስቀድሳል፣ ኪዳን ያስገብሳል፣ ኪዳን ምጽዋት ይመጸውታል፣ አዛኝ ርኅሩ ይሆናል እና በቤቱ መኖር ለኛ መልካም ነው። ሐዋርያቶቹ በቤቱ አኑሮ አዝዟቸው እንዳይወጡ እንዳይናወጡ ጌታችን ወንዘ ይባርኮሙ ተርሐቆሙ እየባረካቸው ወደ ሰማይ ያረገ። ከቤቱ ከወጣችሁ መንፈስ ቅዱስ አይደርስላችሁ፣ አታገኙ፣ በረከት ታጣላችሁ፣ ጸጋ ታጣላችሁ። አዎ ዛሬ ጻድቁ ቦታ መጥቶ ጸበል የተጸበለ ጸበል የጠጣ እምነት የተቀባ መስቀል የተዳሰሰና ቤቱ ቁጭ ያለ ሰው አንድ አይደለም። ጸጋው ይለያያል፣ በረከቱ ይለያያል፣ ሰላሙ ይለያያል፣ ውስጡ የውስጡ ረፍት ይለያያል፣ ይህን ሌላው ሰላሙም ይለያል።
እቶ አቡዬ አባቴ ጻድቁ ቅዱስ ሚካኤል እናቴ ድንግል ማርያም እግዚአብሔር ሆይ ስማኝ፣ ጸሎቴን ተቀበለ፣ በደሌን ይቅር በለኝ ብሎ ማየት የእኛ ጠባይ ነው። በዚህ እንድንኖር ከዚህ ስርዓት እንዳንወጣ የታዘዝነው እና ይህንን ቅዱስ ያሬድ ሲገልጸው ደማቅ ዜማ አለ። ክርስቶስ ወደ ሰማይ ሲያርግ የተከናወኑ ተግባራት አሉ። በላይ ታላቅ ዜማ፣ ደማቅ ዜማ፣ የማይደበዝዝ የማይፈዝ እጅግ ድንቅ የሆነና ደማቅ የሆነ ዜማ ይሰማል። በበል ከተባለ በቅዱሳን መላእክት ደማቅ የሆነ ዜማ አለ፣ የማያቋርጥ ዜማ አለ፣ የማይነት ለሕይወት የሚፈስ ታላቅ ዜማ አለ። በስር ደግሞ ሐዋርያቶቹ በአንድ ቀን ሄደው እያዩ እያመሰገኑት ወደ ሰማይ ክርስቶስ ያደረገበት ቀን ጊዜውን ሞተ በትንሣኤ ከቅድስት አመልከት ይላሉ በቅዳሴው አባቶቻችን። አሁን ትንሣኤህን እናገራለን፣ እናምናለን። ሞተ አልቀረም፣ መቃብር ተሽኖ አልቀረም፣ አልበሰበስክም። እናገራለን፣ እናስተምራለን፣ እንሰብካለን። ወነአምን ናምን እርገተከ እርገትህን የማያደርግህንም እናምናለን። ወዳግመ ምጽአተከ ማድረጉን ብቻ አይደለም፣ ዳግም መጥቶ እንደሚያድነን መንፈስ ቅዱስን እንደሚልክልን ዓለምን እንደሚያሳልፍ እንደየስራችን እንደሚከፍለን ደግሞ እናምናለን። ይሄ የኦርቶዶክስ አስተምህሮ ነው። ክርስቶስ እንደሄደ አይቀርም፣ ይመጣል። ሲመጣ ደግሞ ወይፈድበለ ሁሉ በከመግባሩ እንደየስራው ሊከፍል ይመጣል፣ እንደየዋጋው ሊሰጥ ይመጣል፣ ደግሞ ሊከፍል ይመጣል ማለት ነው። እና ይሄንን ሲገልጸው ቅዱስ ያሬድ አብይ ዜማ ተሰማ በሰማይ ተሰምቶ የማይታወቅ ተደምጦ የማይታወቅ ተዘምሮ የማይታወቅ ታላቅ ዜማ፣ ታላቅ ምስጋና፣ ታላቅ እልልታ በላይ በሰማይ በመላእክት ሆነ። ክርስቶስ ስራውን ሰርቶ ስራውን ፈጽሞ የሰው ልጅ ድል አጎናጽፎ በዲያብሎስ ላይ ድል አቀዳጅቶ ዲያብሎስን ረግጦና ቀጥቅጦ ሰይጣንን ከነ አካቴው እንደጉማ አድኖ ለጢሳትን ነው እንደጉማ አብኖ አጥፍቶ ወደ ሰማይ ሲያድርግ ወደ ሰማይ ሲወጣ ወደ ሰማይ ሲሄድ መላእክት በምስጋና ምክንያት የሰው ልጅ ሰላም ስላገኘ፣ የሰው ልጅ ክብሩ ስላገኘ፣ የሰው ልጅ ተስፋው ስለተመለሰለት፣ ቦታውን ስላገኘ ከ99 ነገደ መላእክት ገብቶ ስለተቆጠረ ቅዱሳን ላይ በደስታ እጅግ ደስ ብሏቸው ምስጋና ሲያቀርቡ ያንን ምስጋና ቅዱስ ያሬድ ታላቅ ዜማ ብሎ ገብቶታል ማለት ነው። እና ታላቅ ዜማ ላሰሙን ለቅዱሳን መላእክት ክብርና ምስጋና ይድረስልን። እንድላቸው አመስግኑለት። ታላቁን ዜማ እንዲዘመር እንዲመሰገን የፊት ተዋናይ ከሆነው አንዱ ቅዱስ ሚካኤል ነውና ቅዱስ ሚካኤል አንዴ ዛሬም ቅዱስ ሚካኤል ሊባርከን በአባታችን ተነሳሽነት በብፁዕ ሊቀ ጳጳሳችን በአቡነ አብርሃም መልካም ፈቃድና ትእዛዝ ታላቁ ቅዱስ ሚካኤል ከጻድቁ አባታችን ጋር ሁኖ በቦታው በጋራ በፊትም ሲሰሩ በፊትም ሲረዳዱ ሲተጋገዙ ለጽድቅና ለቅድስና ያበቃቸው ታላቁ አባታችን ጻድቁ ዘሩትን ቅዱስ ሚካኤል ነውና ቅዱስ ሚካኤል ቦታው ላይ ይገባ ከጻድቁ ጋራ ሆኖ ቢሆን ለቦታው ፍቅር፣ ለቦታው ሰላም፣ ለቦታው እድገት ለህዝቡ ሁሉ መንፈስ እንዲወርድ በረከት እንዲወርድ ጸጋ እንዲወርድ የቅዱስ ሚካኤል ምልጃና ጸሎት አስፈላጊ ነው በሚል አባታችን እሳቤ በብፁዕ ሊቀ ጳጳሳችን መልካም ፈቃድ ታላቁ ቅዱስ ሚካኤልን ታቦተ ሕግ ይዘን መጥተናልና ታቦተ ሕጉን አመጡልን አባቶቻችን። አንዴ ሞራል ስጡልን። እነሱ ይህንን እርገት ሲገልጹት ክርስቶስ ወደ ሰማይ መሄዱን ሲገልጹት አረገ በስብሐት ውስተ ሰማያት በምስጋና በውዳሴ ወደ ሰማይ አረገ። ወተቀበለችው ደመና ደመናዋ እየተንቀጠቀጠች መጣ፣ ደግሞ ተቀበለችው። ሰረገላ ሆነችው፣ ትራንስፖርት ሆነችው። አዎ ጉዛን ፍጥረታት የታዘዙለት ጌታ መላእክት ሲዘምሩ ደመና መንኮራኩር ሆና ስትቀበል ከታች ሐዋርያት ነቢያት እያመሰገኑ ጌታችን ያረገበት ታላቅ ቀን ነውና እዚህ ቀን ያደረሰን አምላካችን ስሙ ይክበር ይመስገን። ጌታችን ከላይ ይዞት የመጣ ስጋ አለ በዛ ነው ያረገ ብለው የምንፍቅና የተሐድሶ አስተምሮ የሚያስተምሩ መናፍቃን አሉ። ጌታችን አምላካችን ያረገ በድንግል ማርያም ስጋ ከእኛ በነሳው ስጋ ከእናቱ ከቅድስት ድንግል ማርያም በወሰደው ስጋ ነው እንጂ ከላይ አሮዝ አይረገ አረ አዎ ከላይ የወረደ ስጋ የለም። ከላይ የወረደ ደግሞ ወደ ላይ ያረገ ስጋ የለም።
ከላይ የመጣ መለኮት ነው፣ አምላክ ነው፣ ቃል ነው። ወደ ላይ ይዞት የሄደው ደግሞ የድንግል ማርያም ስጋ የእኛን ስጋ ነውና የእኛን ስጋ ያከበረ የእኛን ስጋ ያሳረገ አምላካችን ክርስቶስ መድኃኒዓለም ኢየሱስ ባጠራሩትና መስጋና ይደረግ። ሲያርግ ተስፋ ሰጥቷቸዋል። ሲያርግ ትእዛዝ ሰጥቷቸዋል። ወናሁ ነቢያኑ ለክሙ እኔ ተስፋዬን መንፈሴን በረከቴን ጸጋዬን ልክላችኋለሁ። እናንተ ደግሞ በዚያ ቆዩ፣ በዚያ ጥኑ፣ በዚያ ተገኙ። ከዓላማ አትናወጡ። ከዓላማ ለመናወጥ በቤቱ መገኘት፣ በቤቱ መጽናት፣ ሃይማኖተኛ በሃይማኖቱ፣ ጸሎተኛ በጸሎቱ፣ አማኝ በእምነቱ፣ ቀዳሽ በቅዳሴው፣ ማሕሌታዊ በማሕሌታዊነቱ፣ አገልጋይ በአገልጋይነቱ፣ ምዕመን በምዕመንነቱ እንደየተሰጠው የክብርና የጸጋ መጠን ከተሰጠውን ከቆመበት ከታዘዘለት ዓላማ ፈጽም ንውጥም ሳይል ካለበት ቁሞ ከተገኘ መንፈስ አለው፣ በረከት አለው፣ ጸጋ አለው። ሐዋርያትን መንፈስ ቅዱስ በአምሳኛው ቀን እንደዛ ወግ እያለ ሲመጣ በቦታው ቢያጣቸው ያ በረከት ለሌላ ነበር የሚሆነው። ነገር ግን በቦታው ስለተገኙ መንፈስ ቅዱስን አገኙ። መንፈስ ቅዱስ ተመሉ። ፍርሃቱ ተወገደላቸው። ጽዋን ሆኑ ለመመስከር፣ ለመናገር፣ ለማስተማር፣ ለሞተው፣ ለተቀበለው፣ ለተሰቀለው፣ ለተነሳው፣ ለአረገው ለመድኃኒዓለም ኢየሱስ ክርስቶስ እውነተኛ ምስክር ሆኑ። ሳይፈሩ በጭካኔ በድፍረት እንዲህ ነው ምዕመናን በየጸበል ቤቱ ብዙ ጊዜ 1 ዓመት 2 ዓመት ከዛም በላይ 6 ወር 7 ወር ጸበል ላይ የሚዋጅቁ ሰዎችን እናያለን። የሚዋጅቁ ጸበላቸው ይወስዋል። ይሄ የሚሆነው ምንድን ነው ከተባለ በእምነቱ አለመገኘት፣ ጸንቶ አለመገኘት፣ በትቶ አለመገኘት። አንድ እግሩን ጸበል ቤት፣ አንድ እግሩን ጥንቆላ ቤት ወደዚህ አድርጋቸው እንዴት ወደዚህ ይምጣ። ዓላማችን የጠፋብን ሁኔት ጻድቃንም ቅዱሳንም እግዚአብሔርን ያሰማነው በፈውስ አናገኝ። ስለዚህ ጸበልተኛ ጸበል ላይ እምነቱን አድርጎ እግዚአብሔርን እየተማጸነ እግዚአብሔርን እየለመነ በረከት እንዲያገኝ ፈውስ እንዲያገኝ ጊዜ ሳይወስድ በአግባቡ ከእግዚአብሔር ጋር ሕሊናውን ከእግዚአብሔር ጋር አንድ ማድረግ አለበት። ይሄ ካልሆነ ግን በጊዜ ብዛት፣ በጊዜ ዝማኔ፣ በሃይላንድ ብዛት፣ በጀሪካ ብዛት፣ በጸበል ብዛት የሚሆን ፈውስ የለም። ፈውስ የሚመጣው በእምነት ጽናት ነው፣ በእምነት ብዛት ነው፣ በእምነት ማደግ ነው። ክርስቶስ እንደተወለደ፣ ክርስቶስ እንደተጠመቀ፣ እንደተሰቀለ፣ መከራ እንደተቀበለ፣ እንደተገረፈ፣ እንደተቀበረም እንደተነሳ ዳግም እንዳረገ ያ እድገቱ ደግሞ የእኛ እድገት እንደሆነ የእኛ በረከት እንደሆነ ለእኛ ሰላም የሚያሰጥ እንደሆነ የእኛ የሃይማኖታችን ቁንጮ እንደሆነ አምኖ ስርዓተ ሃይማኖትን መፈጸም ካለ ክርስቶስ እኛ ጠይቀነው እሱ የማይፈጸመው አንዳች ተግባር የለምና አምነን ጸንተን ጥያቄያችን አቅርበን ክርስቶስ እንዲመለስልን የአምላካችን መልካም ፈቃዱ ይሁን። እንግዲህ ዛሬ እንደምታውቁት ተደራራቢ በዓል ላይ ያለ ጻድቁ የአባታችን የዘሩ ወርሃዊ በዓል ነው። ታላቁ መልአክ ቅዱስ ሚካኤል በታቦተ ጊዜን መጥተናል። ዘመኑ ዘመነ ትንሣኤ ነው። በዓለ ሀምሳ ነው። በዚህ ሰዓት የእናንተን ጊዜ መውሰድ እናንተን ጊዜ መፍጀት አግባብ አይደለምና ትምህርቱ እዚህ ላይ ይበቃናል። ነገር ግን እያንዳንዱ ስርዓት፣ እያንዳንዱ አስተምህሮ፣ እያንዳንዱ አምልኮት በወግና በልክ ይሁን። በወግና በልክ በስርዓት ይሁን። ከስርዓት የወጣ አስተምህሮ፣ ከስርዓት የወጣ ወግ፣ ከስርዓት የወጣ ልምድ አስፈላጊ አይደለምና ስትገቡ ወደ ቤተ ክርስቲያን በስርዓት ስትገቡ፣ በትህትና ስትገቡ፣ ስትገቡ በመተማመንና ለእግዚአብሔር ልብን አሳልፎ በመስጠት ልብን በመስበር በትዕቢት ሳይሆን በትዕቢት ተወጥሮ ሳይሆን ልብን ሰብሮ መሳይቱ ለእግዚአብሔር መንፈስ የዋህ ነውና ልብን ሰብሮ ልብን ገልጦ ለእግዚአብሔር አሳይቶ ጸሎትን ወደ እግዚአብሔር አድርሶ መሄድ አስፈላጊ ነው። ቅዱስ ሚካኤል ይባርከናል። ቅዱስ ሚካኤል ይጠብቀናል። ጻድቁ አባታችን ዘርብሩ ይታደጉናል። ልጃችን ሁሉ ጸሎታችን ሁሉ ወደ አምላካቸው ወደ እግዚአብሔር ያሳርጋሉ። ይሄ ካልሆነ ግን በትዕቢት ከሆነ በተንኮል ከሆነ ባድማ ከሆነ እንዲያው እዛም እዚህም በመርገጥ የጥንቁላ ቤቱን መተት ቤቱን ማስማ ቤቱን እየዋለልን እየዋዠቅን ከሆነ ከንቱ መድከምና ከንቱ ማጣበብ ቦታ ነው የሚሆን። ዓላማችን መለየት አስፈላጊ ነው። ዓላማችን ወይ ቤተክርስቲያን ወይ ጥንቆላ ቤት። ምርጫው የእናንተ ነው። እግዚአብሔር ግዴታ አስገድዶ ቤተክርስቲያን ያመጣል።
ለምን እዚህ አድርግ ብሎ የሚያስገድደን መብቱ ነው። ሰው የመስረቅ መብት አለ፣ የመኮንን መብቱ በእጁ ነውና እንግዲህ ዓላማችን ተስተካክሎ ወደ ቤተክርስቲያን ስንመጣ የቤተክርስቲያን ስርዓት ጠብቅ አስፈላጊ ነው። ይቆያል። ለአባታችን ቃል ደሰማለን አለ ደሰማለን የአገልግሎት ዘመናቸውን ያርዝምልን። እስኪ ልግላቸው አንድ ጊዜ ያመስግናቸው። በጣም ጥሩ። አሁን እንግዲህ ቁመት እንዳይበዛብን ቀጣይ ያለ ፕሮግራማችን ምንድነው? ሊቃውንተ ቤተክርስቲያን ወረብ ነው የተማችሁ ቁጭ በሉ። ወዲያ ያሉት አባቶችን የሚመለከቱ እየተገናኟቸው ስለሆነ ፊት ላይ የተማችሁ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ።
Oh
ወደ አባቴ ወደ አባታችሁ ወደ ሰማይ አርጋለሁ ይደሎሙ ኢየሱስ ለአደሩ ለተማሪዎቹ ለሐዋርያት አላቸው እያሉ ነው። እንግዲህ እርገቱን እያመሰከሩ ሊቃውንተ ቤተክርስቲያን በጥሩ እየመረሙ ሊቃውንተ ቤተክርስቲያን በቦታው ያቆዩልን፣ ቃለ ሕይወት ያሰማል። እንግዲህ ከዚህ በመቀጠል ያለን ፕሮግራም ይህ ጽላት ወይም ታቦተ ሚካኤል ወደዚህ ቦታ ሲመጣ በአባቶቻችን አሻራ ነው ቤተክርስቲያኗ ተቀብላ እንድታስቀምጥ፣ እንድትጠብቅ፣ እንድትገለገል በረከት ለሀገር ሳይል ምሕረት እንዲወርድ ብፁዕ አባታችን አቡነ አብርሃም በበትረ ምዕመናን በበትረ ካህናት ቀሲስ ማንደፍሮ ካሲ አማካኝነት ወረቀት ደብዳቤ ጽፏልና እሷን ወረቀት በትረ ካህናት ወደዚህ እንትና አንድ ያሰሙልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሕይወት መላክ የመናገር ወረዳ ዙሪያ ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር መላከ ምሕረት እስራኤል ታደሰ የዚህ ታላቅ ቤተክርስቲያን ጸሎት አባት፣ መላከ ምሕረት የታላቅ አድማስ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ መምህራን፣ ካህናት፣ ዲያቆናት፣ ምዕመናን በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። አምላካችን ያለንበት ከሩቅም ከቅርብም ሰብስቦ በዚህ በተቀደሰው አውደ ምሕረት እንዲህ ባለ ሁኔታ እንድንገናኝ የፈቀደልን አምላካችን ክብርና ምስጋና ለእርሱ ይሁን። እንኳን ደስ አላችሁ። ብዙ ጊዜ እልል በሉ። ሁሉም እግዚአብሔር ሲፈቅድ ይሆናልና ዛሬ እግዚአብሔር ፈቅዶ ይህንን ታላቅ መልአክ በብፁዕ አባታችን ተባርኮ ተሰጥቶን እኛ እንድንድንበት እንድንጠበቅበት ለሰው ልጆች ምሕረትን የሚለምን ለምሕረት ፈጥኖ የሚደርስ ታላቅ መልአክ ይዘን መጥተናልና እንኳን ደስ አላችሁ። ከዚህ በመቀጠል ደብዳቤውን አነባለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም ሀገረ ስብከት ጽሕፈት ቤት ጉዳዩ ተደራቢ ጽላት መፍቀድን ይመለከታል። በይልማና ዴንሳ ወረዳ ቤተ ክህነት የደብረ ምሕረት ጺማ አቡነ ዘራብሩክ ገዳም ጥንታዊና ቀደምት ሙሉ ስብሐት እግዚአብሔር የሚደረስበት ታላቅ ቦታ መሆኑን በየክፍሉ ወረዳ ቤተ ክህነት በቁጥር 704/2016 በቀን 04/05/2016 ዓመተ ምህረት የተጻፈ ደብዳቤ ደርሶን ተመልክተነዋል። ስለዚህ በየደረጃው ታምኖበት የቀረበ ስለሆነ የቅዱስ ሲኖዶስ መመሪያ ተጠብቆ የቅዱስ ሚካኤል ጽላት ተዘጋጅቶ በበኩረ ትጉሃን ማንደፍሮካሲ አማካኝነት እንዲያስረክቡ ይደረግ ዘንድ እናሳውቃለን። አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ላለት ሁሉ ሰላም ይስጥልን። ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ይልባጭ ለሀገረ ስብከቱ ሂሳብ በጀት ክፍል፣ ለሀገረ ስብከቱ የውስጥ ቁጥጥር ክፍል፣ ለሀገረ ስብከቱ ገንዘብ ያዥ ባህር ዳር ለይልማና ዴንሳ ወረዳ ቤተ ክህነት ጽሕፈት ቤት አዴት ለደብረ ጺማ አቡነ ዘራብሩክ ገዳም ሰበካ ጉባኤ ጽሕፈት ቤት ለበኩረ ትጉሃን ማንደፍሮካሲ ጺማ ይላል። እንኳን ደስ አላችሁ። ይህንን እንግዲህ ደብዳቤ አስተዳዳሪው
የርክክብ ደብዳቤ አለና ያው ሂደቱንና ህጉንም ጠብቆ እንዲሄድ ነው። አስረካቢ በፕሮቶኮል ስም አንድ ፍሮካሴ ያው ቀን ዛሬ 3/9/2018 ተረካቢ ቄሰ ገበዝ ናቸው የሚሆኑት። ቄስ ጌታቸው አለባቸው። ሲረከቡ የነበሩ ማኞች መላከ ምሕረት ቄስ ዳኛው ታደሰ፣ ሁለተኛ ቄስ አንደኛ አለባቸው፣ ሶስተኛ ቄስ ደስታ አንተነህ። የርክክብ ሁኔታው ከሰሜን ጎጃም ሀገረ ስብከት ተፈቅዶ በደብረ ምሕረት ጺም አቡነ ዘርአብሩክ ገዳም በተደራቢነት የተፈቀደውን ታቦተ ቅዱስ ሚካኤል ተረክበው የነበሩት በፕሮቶኮል ስም አንድ ፍሮካሴ ከባህር ዳር በማምጣት ለገዳሙ አስተዳዳሪ ወይም ለቄሰ ገበዝ በማኞች በአካባቢዎች ውስጥ በጥንቃቄ እንዲደረግ ርክክብ ይሁን ይላል። ደብረቱ ስም ታቦተ ቅዱስ ሚካኤል ጽላት ከዚህ በላይ የተገለጸው ታቦተ ቅዱስ ሚካኤል በዛሬው ዕለት አይተን አይቼና አረጋግጬ በአስረካቢዎች ፊት ለመረከባችን በፊርማችን እናረጋግጣለን ይላል። ለሚለባጭ ለሰሜን ጎጃም ሀገረ ስብከት ለይልማና ደንሳ ዙሪያ ወረዳ ቤተ ክህነት ጺማ አቡነ ዘርአብሩክ ገዳም ሰበካ ጉባኤ ጽሕፈት ቤት ይላል። እናመሰግናለን። ይህንን ይመስላል። ከዚህ በመቀጠል እጥር ያለች የምትወዷቸው በዚህ ቦታ በጣም በተቆርቋሪነት ሌትም ቀንም በማሰብ በስጋ በዛው ባህር ዳር ላይ ይቀመጡ እንጂ በመንፈስም በየትኛውም 24 ሰዓት ሙሉ ሀሳባቸውን እዚህ አድርገው የሚያስቡ በኩራ ምዕመናን አስበው በላይ ወይም አናዬ ብለን የምንጠራው አባታችን መልእክት አስተላልፍልኝ ብለዋል። የተከበራችሁ ካህናት፣ የተከበራችሁ ምዕመናን፣ ዘመዴ እንደምንከረማችሁ እንደምንሰነበታችሁ ሁሉም እግዚአብሔር ሲፈቅድ ይሆናልና ዛሬ ቅዱስ ሚካኤል በመግባቱ በጣም ደስ ብሎኛል። እኔ ብዙ ማስበው አለኝ። እናንተ በጸሎት እንድታስቡኝ እንድታግዙኝ እናንተ ጋር ነው ሁለንተኔ ያለና ብዙ መሰራቸው ስራዎች ሀሳቦች አሉኝ ይላሉ። ይህን መልእክት እንዳስተላልፍለት ነው ለሳቸው ማንስ ይህንም ብላችሁ እግዚአብሔር በፈቀደው ጊዜ በአካል ተገኝቼ እናንተ ፊት እንነጋገራለን፣ ገጽ በገጽ እንታያለን። እስከዛው እግዚአብሔር ከእናንተ ጋር ይሁን፣ ክብር ይስጥልን ብለዋል። እንግዲህ መልእክቱ ይህን ይመስላል። እልል ብላችሁ ለእናንተ ብለሳቸው ሌላው እየሰሩት ያለው መስቀል አሁን ታቦቱን በዚህ ልክ እንዲህ አይደለም መሆን ያለበት፣ አርጀም ቢሆን መግባት አለበት ነው እና ይህ የሚሆነው መስቀሉ ሲያልቅ ሲጠናቀቅ ነው። ከዛ ጋር ለማስመረቅ አስቤ ነው። ይህንን ስራ ሁላችሁም አስባችሁበት የጋራ አድርገን እንድንሰራ ሰበካ ጉባኤው ጋር የነበረውን አንዳንድ አለመግባባቶች እሱ ሁሉ ተፈቶ ደስ ብሎኛል ብለዋል። በቅርብ ቀን አብረን ቁጭ ብለን ሁሉም ነገር እያንዳንዷን ፈተን ዛሬ ለዚህ የበቃ ነው። ከዛ አኳያ ነውና በዚህ እንድትወስዱት እግዚአብሔር ይስጥልን። አመሰግናለሁ። እሺ እንግዲህ ያው ፕሮግራማችን እያጠቃለልን ነው። ይሄ ከፊታችን ቁሞ ይህን መልዕክት የሚያስተላልፍልን ወንድማችን የዚች ቤተ መቅደስ ከኛ በፊት ቀድሞ በቤተ መቅደሷ የነበረ ከዚያም በኋላ ያው እንጀራ ጉዳይ ሆኖ ወደ ባህር ዳር ክፍለ ከተማ ሄዶ በርካታ ነገር እያደረገ እስካሁን ድረስ ያለ። ይህም ሲሆን ሰው ስራ ሲሰራ አለመግባባቶች አሉ። ከእኛም ጋር ሳይቀር እኛም እየተቆጣ ነው በአንዳንድ ምክንያት እኛ ሳናውቅ እያስቀየም ነው። ያው እንደ ወንድም አልቀየም ብሎ ነው እንጂ እኛ እንደምንናገረው እዚያ አደባባይ ላይ የሚቆም አይደለም ነበር። በምንናገረው ተቀይሞ ግን ቦታው እስከሆነ ድረስ ካህን እስከሆነ ድረስ ታግሶ የቤተ ክርስቲያኗ አንድም ሰው ስለሆነ ይህንን ሁሉ ነገር እያደረገልን ነው እንግዲህ እና ለእሱ አንድ ጊዜ ሞራል ልል ብላችሁ ትሰጡ ደስ ይለኛል። ስለዚህ ያው ልቦኔን የሰበረው አንድ ነገር አለ አናየ ይህንን ነገር ለ2 ዓመት ዕድሜ ያው ሲደክም ሲወጣ ሲወርድ ቆይቶ ጊዜ ገቢር ለእግዚአብሔር እንደሚሉት አባቶች ሊቃውንት ለሁሉም ነገር ጊዜ አለውና ይሄ ጽላት ሊገባ የነበር ከዛሬ ዓመት በፊት ነበረ።
ግን ይቺ ቀን ስለሆነች ይህ ጽላት ይህ ታቦት ወደዚህ ወደ መንበረ ክብሩ የሚገባ በዛሬዋ ቀን ስለሆነ እግዚአብሔር የፈቀደ በአንድም በሌላ ምክንያት ዛሬ ቀን ቆይቶ ዛሬ ገባ። ግን ትናንትና ምሽት ሀናዬ ወይንም በኩረ ምዕመናን አስፈው አባታችን ሽማግሌ የምታውቁት ደወለና ቄስ ጌታነህ አለ እንደው አደራ ልጅ ደስ ብሎ ከሰው ፊት ቁመህ አስከፊ የሆነ ራዕይ እንዳይታይብህ በሰው ዘንድ አባት የሚያደርገው እንደው ቢያደርገውም እንኳን እናት አባት ነው የሚያደርገው የሚክር እንግዲህ በነበረው ነገር በአንዳንድ አለመግባባቶች ተቀይመህ ፊት ቁስቁስ ብሎ ሰው እንዳይገምትህ ደስ ብሎ ተደስተህ ከህዝቡ ፊት ቁመህ ታይልኝ ልጅ ይህ ውስጤን አንጀቴን ጎድቶኛል። ይህ ንግግር ውስጤን በጣም ሰውሮኛል። እውነት በጻድቁ ነው ያውቁ ማለት ነው። ማን ይላል እንደዚህ አሁን ማን ነው? እንደውም የሆነ የተጋነነ ቃል ተናግሮ እኔ ተቆፋጥሬ በሰው ዘንድ እንዲገመገም ነው የሚያደርግ እንጂ ዘመኑ እንደዚህ ነው የሚያደርግ። እሱ ግን የዚህ ዘመን ሰው ስላልሆነ ትልቅ ጸጋ ያለው አባት ስለሆነ ልጅ ተደስተህ ታይ በሰው ዘንድ እኔ ተደስቻለሁ። በሃና እንደው የማይሆን ሆኖ ነው እንጂ በአንዱ 40 ዓመት እድሜ የምተቀመው ወይንም በእኔ ባለሁበት እድሜ ተቀመው ነበር። ምክንያቱም በዚህ እድሜው የ100 ዓመት አዛውንት ነው። እንደው ሊቀሩም ትንሽ ነው እያስባለሁ። በዚህ እድሜው እኛም ማናስበውን እያሰበ ብንቆጣውን ብናስቀይመው ችሎን ታግሶን ልጆች ናችሁ ብሎ እኛን የሆነ ነገር ሳይል ለሚያስበው ነገር ግብ መጥቶ ዛሬ ይሄ ነገር ተደረገ ማለት ነውና በእውነት አባታችንን እንደው መልካም ነው። አሁን የቆየበት ጊዜ ሳያጣ ሳይንገላታ ተደስቶ አስደስቶ ለሸገረው ሰጥቶን የቆየና በእውነት መቼም ማንም ሰው ይሆን በእሽ ምድር ላይ የሚቀር አይደለም። በእንግድነት የመጣንና በመንግስተ ሰማያት በእውነት እንደው እግዚአብሔር እንዲህ ያው ይህን ስል እንደው የሆነ ነገር እንዳትች ብቻ ይሙት ኖሮ እንዳትሉ መቼም ማንም ሰው ቆሞ ስለማይቀር ብዬ ነውና እንደው በመንግስተ ሰማያት ጋርችሁ ቢበዩ ደስ ይለኛል። ደስታዬ በዚህ ልክ ነው ልግለጽላችሁ ብዬ ነውና እልል ብላችሁ አንድ ያመስግኑልኝ። ከዚህ በመቀጠል መልአከ ምሕረት አባዳኛው ከትናንትና ማግስት ከኔ ጋር ቄስ አብኛ ጋራ ወረዳ አመራራችን ጠርተውን ይዘውን ወደ አባታችን ዘልደው ያው የነበረ ነገር ስለነበረ በብዙ በሰፊው አነጋግረው ይሄ ክብር ወዳለው ቦታ እንዲመጣ ክብር ያለው ጽላት ወደዚህ ወደ ትልቅ ቦታ እንዲመጣ የተደረገ እነ መልአከ ምሕረት አባዳኛው ጣበው እነ መልአከ ሕይወት መልአከ መሐሪ የወረዳችን መሪ እነ ቀሲስ አብኛ ባሉበት የተደረገ ከኔ ጋራ በ12 ሰዓት አዴት ወርዶ መቶ ቅዳሴ ቀድሶ ትናንትና ዞሮ ደግሞ የጽላት ለማምጣት አዴት ሄደ። የመንታናት ነው የመንታናት ተንጋላሽ ሞትን ተረታላ። እንግዲህ ከሳምንት አንድ ቀን ባህር ዳር መሄድ በከበደበት ወቅት በዕለት ባህር ዳር ሄዶ ይህንን መጥቶ የሆነ እንትን ለማውረድ ይሄ የሆነ በውስጡ የነበረውን ነገር ለመፍታት ሲል ሁለት ጊዜ ከቀሟ ባህር ዳር ማለት ነውና እንደው ላባዲ ነው ክብር ሰጡልኝ ክብር ሰጡልኝ። ከዚህ በመቀጠል አሁን ከባህር ዳር የመጡ ወንድሞቻችንና መከታቸው ቆሞ የምታዩዋቸው እነሱም ቢሆን በዚህ ሰዓት የሰው ልጅ ከቤቱ ወደ አንዱ ቤት ተንቀሳቅሶ ለመመለስ ያለንበትን ሰዓት ታውቁታላችሁ። መተርጎም መናገር አያስፈልግም። ለዚህ የሆነው ይሁን። አባታችን ደግሞ ባህር ዳር ላይ ሲቀር የደከመበትን ነገር እኛ ወስደን ከቦታው ላይ እስኪ ያለው ሰው እንዴት እንደሚቀበል መሄድ አለብን። እኛ የክብሩ ወራሽ መሆን አለብን። ቦታችን ያቆረቁረናል በማለት ምሳት እንደተነሱ ይገርመኛል። ያው የደረሱበትን ሰዓት አይታችሁታል። ምሳት ተነስተው እንደሆነ እንዴት ትራፊክ ውስጥ እንደታሳልፋቸው ይገርመኛል። 12 ሰዓት በፊት እንቅስቃሴ እንደማደርግ አውቃለሁ። ምን ሰዓት እንደተነሱ እንጂ የጻድቁ ፈቃድ ነውና ለእነሱም አንዴ ሞራል ስጡልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ከዚህ በመቀጠል ያው ሰራው ህዝብ ነው አድሞ ዘልያቆምና ጸሎት ቢዳን አድርገን ታቦቱ ወደ መድረኩ መልስ ማለት ነው። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በሰላም አሳድረህ በሰላም ስላስረፈድከን እናመሰግንሃለን። በሰላም እንድታወን ሀገራችን ሰላም እንድታደርግልን ሕፃናትን ወጣቱ ህዝባችን ሃይማኖታችን ልጠብቅልን እንለምንሃለን። በየጸበሉ በየሆስፒታሉ በሽታ የሚሰቃዩ ወገኖቻችንን በፈውስ እንድትጠብቅልን እንድትጎበኝልን እንለምንሃለን። ቀናችን ባርከህ ቀድሰህ በሰላም እንድታውለን ከመልአኩ ቅዱስ ሚካኤል በረከትና ከጻድቁ አባታችን ከአቡነ ዘሩሩክ ረድኤት ጸጋ እንድታሳትፈን ገናና ስምህ እንዲነያን እንለምንሃለን። አባታችን ሆይ በሰማያት የምትኖር ሰላም
ድንግልነሽ ለሥጋሽም ድንግልነሽ አሸናፊ እግዚአብሔር አብ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጸጋን የተሞላሽ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት እንደምን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አርምሞ አርስትከ መድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛና የማትን ቅድስት ቤተክርስቲያን ጠብቃ ለነገሥታትና ለመኳንንት ቅዱስ ለሆነ ዝማሪያት ወንዝ የራበች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በእውቀት ባለእውቀት የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት የሚባል ሥጋውን የሥርዓት ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጁን እንዳለ ሥጋ በድንጋሌ ሊናንትን የምትወር የባሪያ ኢየሱስ ክርስቶስ ባለፈ ይቅር ይበላችሁ። በሚመጣው ይጠብቃችሁ ለዘላለሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃችንን እያስተሰርይ ለሐዋርያት ሥልጣን የሰጣቸው የኃጢአትን ማሰሪያ እንዲያስሩ የሕዝብና ፈረሰቱ ዘንድ አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ሕዝበ ክርስቲያን የተፈታችሁ ነፃ የወጣችሁ ንጹሐን ሁኑ። እኔንም እናንተን ከልጅነት እስከ እውቀት ከሠራነው ኃጢአታችን ንጹሐን ያደርገን ዘንድ ለመንግሥተ ሰማያትን የበቃንና የተዘጋጀን እንሆን ዘንድ እግዚኦ መሐረነ ክርስቶስ በላሰበት ጊዜ ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ይብረን ዘንድ ቤተ ማርያም መሐረነ ክርስቶስ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የእኔንም የሕዝቦችንም በደል ይቅር በለን። እግዚአብሔር በድፍረት ሳናውቅ በስህተት የሠራነውን ኃጢአት ማሰሪያ ወደ እግዚአብሔር ይፍታ።
ሰላም እንደመጣችሁ በሰላም ወደ ቤታችሁ ያግባችሁ። እሺ አሁን እንግዲህ ስርዓታችን ጨርሰናል። ከቤቱ ሌሎች ካህናቶች ከፊታችሁ አሉ። እኛም ወደ መንበረ ክብር ይዘን ሞተ ብርሃን የጽዋ ማህበር ወጣቶች ዘርጉርክ ላይ ያለው ጉዳይ ያሳስበናል። በልማትና በሰበካው መካከል የተፈጠረው ነገር መርገብ አለበት። ሽማግሌ የሆነ አግዘን እርዳን ብለው ጠይቀውኝ እንግዲህ እግዚአብሔር የፈቀደው ሆኖ ዛሬ ላይ ተፈጽሞ አይተነዋልና እኒህ ወጣቶች እኔና ጤና ጸጋና በረከት ሳቸው ናቸው። አመስግኑትና ሁለት መጎናጸፊያ ታቦት የሚከብርበት የአምስት ቀዳሳያን ሙሉ ልብስ አብረው ከጽላቱ ጋር ልቀዋል እስከ አክሊሉ ድረስ ማለት ነውና እስከ ሞታይቱ ያው የተረሳ ነው ሲቸ ነው የወርግኛ መታወቃችሁ በዚህ ማራጎታችሁ ድን ብላችሁ አንዜ እንጨርስ። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ውድቅ አረገው የጠላቴን ክፉ እቅድ፣ አራመደኝ በከፍታዬ መንገድ። ያስቀረኝ አልቻለም ቢጎትተኝ ባለ ጋራ፣ ተጥሎ ስላለ በእግዚአብሔር ድንቅ ሥራ። ሚካኤል እሳታዊ ነው ነበልባል፣ ሚካኤል ጠላቴ ፊት ይቀልጣል። ሚካኤል ለኔ ኃይሌ ነው መከታዬ፣ ሚካኤል የዘለዓለም ጠባቂ። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል።
አባታችን ላይ ተደራቢ የቅዱስ ሚካኤል ጽላት ዛሬ ገብቷልና ምን ተሰማዎት? እንዴ በጣም በአመታት ሲታሰብ የነበረው ዛሬ እግዚአብሔር ፈቅዶ ህዝቡ መግባቱ በጣም ደስተኛ ነው። ህዝቡም ተደስቷል። ከሁሉም ደግሞ ለሀናዬ የለፋትን ልፋት ዛሬ በመሳካቱ ከልብ ደስ ብሎናል። በጣም ቤተዘመዱ እንዳለ በጥሩ ሁኔታ ተሳክቶ እናስገብተናል። እግዚአብሔር የተመሰገነ ይሁን። ደስ የሚል ቀን ነው። ደስ የሚል ብሎ ነበር። ምን ማስተላለፍ ይፈልጋሉ ለቤተዘመዱ? ለቤተዘመዱ በቃ በተለይ ለሀናዬም ትልቁ መልእክት ሀናዬ እንኳን ደስ አለ እንዲለው ቤተዘመድ ልፋቱ ተሳክቶለታል። ዛሬ ተሳክቶለታል። ደስተኛ ሆኗል። እኛም ደስ ብሎናል። እግዚአብሔር ያክብርልን። እግዚአብሔር ይመስገን። ዛሬ የቅዱስ ሚካኤል ጽላት በተደራቢነት ወደ ጺማ አቡነ ዘራብሩክ ሲደረብ ምን ተሰማዎት? እንደ ምእመንስ ምን አዩ? እኔ እንደ ዛሬ በህይወቴ ተደስቼ አላውቅም። በጣም የሚገርመው ነገር መኪናው ጽላቱን ይዞ ከባህር ዳር ሲመጣ እስከሚደርስ ቸኩዬ በየመንገድ አባ አስፋው በጣም ሌት ተቀን እንቅልፍ የነሳቸው ይህ ጉዳይ ስለነበር እኛም በጣም ያሳስበናል። እንዲወሳቸው ሳይሳካላቸው እንዲሁ ምን ይገጥም ይሆን በማለት እና ዛሬ በመከሰቱ እኔ እንጃ አገሩም እድለኛ ነው ማለት እችላለሁኝ። ሁለቱ ታቦታት ታሪክ አላቸው ነው የሚባለው እና ሰውየው እጅግ በጣም እንደ ትልቅ ቤተ ክህነት እንደተማረ ሰው ታሪኩን ጠንቅቆ ያውቀዋልና በቃ ሲናገር ስንሰማው እጅግ እንደው መቼውን ሆኖ እያልን እንደው ህልማችን ይህ ነበረ እና ዛሬ በጣም የሚገርም ቀን ነው። ትልቅ ቀን ነው። በቃ ደስ የሚል ቀን ነው። ሀናዬ እንኳን ደስ አለው ማለት ፈልግ ነበር። አሁን ኑሮ ቢሆነው እዚህ ቦታ ላይ አጋጣሚዎች ሁኔታዎች ስላልተመቹ ነው እንጂ ያው ባለበት ሁሉ በቃ እንኳን ተሳካልህ ኑርለት ለቤተ ዘመዱ ብቻ ሳይሆን ለሀገሩ ዘራብሩክ ለሚባሉ ለአካባቢው ሁሉ በቃ ትልቅ ነው። የሚሰራው ስራ ቀላል አይደለም። በሚገርም እሱ የትም ይለምናል፣ የትም እንትን ይላል። በቃ ሀገሩ እንዲጠቀም ሀገሩ እንዲታወቅ የሚያደርገው ነገር እኔ ይገርመኛል እና በቃ ሀገሩ እድለኛ ነው። ሀናዬ እንኳን ደስ አለ በዚህ ጉዳይ ተሳካልክ። በቃ ይባትልም ያሃቅዶችህ አንዱ ስለሆነ እንኳን ተሳካልክ። እንኳን እግዚአብሔር ረዳህ ነው ማለት የምፈልገው። እሺ እግዚአብሔር ያክብር። እሺ አባታችን ዛሬ በደብረ ምሕረት ጺማ አቡነ ዘራብሩክ ተደራቢው የቅዱስ ሚካኤል ተፈቅዶልን ዛሬ ገብቷልና እንደ አባት እንደ አካባቢው ተወላጅነቶስ ምን ተሰማዎትስ? ምን ማስተላለፍስ ይፈልጋሉ ለቤተ ዘመዱ? አመሰግናለሁ። እንኳን ለዚህ ዕለትና ሰዓት አደረሰን። በጣም ረጅም ጊዜ ስናስበው ስናልመው የነበረ የቆየ ጉዳይ ነበር። ባለመግባባት በጭቅጭቅ ከሰካቦች ጋር አንዳንድ ንትርኮች ስለነበሩ ያ ተፈቶ ዛሬ የኛ ደስታ ብቻ ሳይሆን ሀናዬ ሐሳቡ በመሳካቱ ዛሬ እልል ብለን ዛሬ ታላቁ መልአክ ቅዱስ ሚካኤልን አስገብተናል። ሀናዬን ረጅም እድሜን ይስጥልን። ብዙ ሐሳብ አለው፣ ብዙ እቅድ አለው፣ ዓላማ አለው። እዚህ ቦታ ላይ አጠቃላይ 24 ሰዓት ሙሉ ሀናዬ ስለ ዘራብሩክ ስለ ጻድቁ ነው የሚያወራው። በየትኛውም አጋጣሚ ስልክም ደውሎና ሰልችተን ተውነው እስከምንል ድረስ ለኛና የሀናዬ ጥንካሬ ብርታት በእውነት የጻድቁ እና የእግዚአብሔር ስጦታ ነው፣ ጥንካሬ ነው ለዚህ እንዲበቃ ያደረገው። ገና ብዙ ሐሳብ አለው። ሐሳቡን እውን ያድርግለት፣ ረጅም ዕድሜን ይስጥልን። የታላቅ መልአክ እንግዲህ በምሕረት በፈጥኖ በመድረስ ሀናዬን ይጠብቅልን። እናመሰግናለን። በጣም ተደስተናል። ዘመዱ በተለይ ከአዲስ አበባ እስከ አሜሪካ ድረስ በዚህ በሀና ይሄ ጉዳይ ታቦቱ ባለመግባቱ ሀናዬ በጣም ከፍቶት ሲያዝን ዘመዱ በሙሉ አዝኖ ነበር እና ያ ሁሉ ዛሬ ተፈቶ ይህ ሁሉ ሲሰማ ዘመዱ ሀናዬ ብቻም ሳይሆን ዘመዱ ምን ያህል ደስ እንደሚለው ይሄ ግልጽ ነው። እግዚአብሔር ረጅም ዕድሜ ይስጥልን እንላለሁ። አመሰግናለሁ። Thank you.